የተማሪዎች 11 ታላላቅ ስህተቶች ከብረት ዝገት ከሰው ስህተት አይጠፋም ይላሉ አበው ሲተርቱ። በእርግጥ አባባሉ ትክክል ይመስላል። ይሁን እንጂ አብዛኞቹ ስህተቶች ካለማወቅ ወይም ደግሞ ካለመጠንቀቅ የሚመጡ በመሆናቸው ስህተት መስራታችን ላያስፈርድብን ይችላል። ይሁንና አንዳንዴ ግን ችግር እንደሚያስከትልብን እያወቅን በድፍረት ወይም ደግሞ በቸልተኝነት የምንፈጽማቸው ስህተቶች የማይመለስ መከራን ሊያከናንቡን ይችላሉ። ተማሪዎችም የህብረተሰቡ ክፍል ናቸውና በትምህርት ሂደታቸው ወቅት ራሱን የቻለ ስህተት ሲፈጽሙ ይስተዋላል። ትምህርት ደግሞ የወደፊት ህይወትን የሚወስን በመሆኑ በዚህ ሂደት ላይ የሚሰሩ ስህተቶች የወደፊትን ህይወት ሳይቀር ሊያፋልሱ ይችላሉ። ይህ ደግሞ የማይረሳ ጸጸትን ወደ መላበስ ያደርሳል። ለመሆኑ ተማሪዎች በትምህርት ቆይታቸው ወቅት የሚሰሯቸው ታላላቅ ስህተቶች እነማን ናቸው? ስህተት 1 የዛሬውን ካለፍኩ ለነገ አጠናለሁ ወይም ደግሞ ኩረጃ። በእርግጥ ህይወት ኩረጃ ነች። እኛ ሰዎች ከህፃንነት እድሜያችን ጀምረን የአካባቢያችንን ባህል፣ አኗኗር፣ እምነትና እሴት እየኮረጅን ያደግነው። ይህም ወደፊት ይቀጥላል። ጠቃሚዎቹን ኮርጆ የራስ ማድረግ ብልጠት ነው። እዚህ ጋር የፈለግነውን ብንኮርጅ የምንኮርጃቸው ነገሮች በኮፒራይት ህግ ያልታቀፉ ከሆነ የሚደርስብን ቅጣት የለም። የፈተና ኩረጃስ ጎበዞች በፈተና ወቅት ከወረቀት ጋር ሲታገሉ፣ ሰነፎች ደግሞ ትግላቸው ከካሮት ጋር ነው ይባላል። ካሮት መብላት ላይን ጥራት ይባል የለ? ካሮት መብላታቸው ባልከፋ በራሳቸው ላይ መቀለዳቸው እንጂ። ኩረጃ በራስ ካለመተማመን፣ በቂ የጥናት ዝግጅት ካለመኖር፣ ወድቃለው በሚል ጭንቀትና ከመሳሰሉት የሚመጣ ነው። አንዳንዴም ባህሪ በቃ ሌባ ላመሉ ዳቦ ይልሳል አይነት አለ አይደለ? ኩረጃም የአንዳንድ ሰዎች ተፈጥሯዊ የሌብነት ባህሪ ሊሆን ይችላል። የኩረጃ ጥቅሙ ምንድነው? ኩረጃን ከጥቅም አንፃር ካየነው ከላይ ካሉ ጭንቀቶች ለጊዜው ሊገላግለን ይችላል። አዎ። ጉዳቱስ ምንድነው? ኩረጃ ከጥቅም ይልቅ ጉዳቱ ብዙ ነው። አንዳንዴ የሚኮረጀው ሰው ከኮራጁም የተሻለ እውቀት ላይኖረው ይችላል። ስለዚህ ትርፉ ምንድነው? ከድጡ ወደ ማጥ ይሆናል ማለት ነው። ምንም እንኳን የሚኮረጀው ተማሪ ጎበዝ ቢሆንና ኮራጁ በዚህ ልጅ ተካሻ ላይ ቢያልፍ ከክፍል መቁጠር የዘለለ ጥቅም አይኖረውም። ብዙዎች ኮረጃው ኮሌጅ የመግባት እድልን አግኝተዋል፣ የፈተናዎቹን ኮድን በማትሪክ ወቅት ሳይለወጡ እንኳን። ይሁን እንጂ ኮሌጅ እንዳሉ የሰፈር ጓደኞቻቸው የጻፉላቸውን የበርታ የድጋፍ ደብዳቤ ሳይደርሳቸው በገቡበት ግን ወዲያው ሲባረሩ ነው የሚታየው። የህይወት ኪሳራ ይሏል እንዲህ ነው። ሌላው ኩረጃ የተማመን ተማሪ ለጥናት ስለማይተጋ የሰነፎች አባት ሆኖ ይቀራል። ኩረጃ ከዚህም ውጪ በተለይ የማይመለሱ ኪሳራዎችን ሊያከናንብ ይችላል። ለምሳሌ እኔ ማትሪክ በወሰድኩበት ዘመን ወደ 7 ዱርዬ ተማሪዎች፣ ወደ 3 የሚደርሱ መካከለኛ ተማሪዎች፣ 2 በጣም ጎበዝ የሚጠበቁ ተማሪዎች ተባረዋል። ይህ ለአንድ ተማሪ ወደፊት ህይወት መበላሸት ምን ማለት እንደሆነ ለመገመት አይከብድም። ኩረጃ በትምህርት ቤት ደረጃ ብቻ ሳይሆን በኮሌጅና በዩኒቨርሲቲዎች ደረጃም ያጋጥማል። በብዛት ግን ኮረጆው ኮሌጅ የገቡ ናቸው ኮሌጅም ኩረጃውን የሚያጧጥፉት። አንዳንዴ ግን በጣም ጂኒየስ የነበሩ ተማሪዎች ሳያጠኑ ይቀሩና ሲኮረጁ እጅ ከፍንጅ የተያዙም አሉ። በዚህ ረገድ በኮሌጅ ቆይታዬ አንድ ጎበዝ ተማሪ የ1 አመት ቅጣት ሲቀጣ፣ ሌላው ጎበዝ ተማሪ ደግሞ በፋይናል ፈተና ወቅት ሲኮረጅ ተገኝቶ የተባረረ ማውቃለሁ። ስለዚህ ኩረጃ ተማሪዎችን ለከባድ ቅጣት የሚያደርስ የሚያሰንፍም የተማሪዎች ከባድ ትልቅ ስህተት ነው። ስህተት 2 ክላስ መቅጣት። በተለያየና ከአቅም በላይ በሆኑ አጋጣሚዎች ህመምን ጨምሮ ከክላስ መቅረት ሊኖር ይችላል። ይሁንና ጥናቶች እንደሚያሳዩት ግን ብዙ ተማሪዎች ክላስ የሚቀጡት ግን ከቸልተኝነት፣ ከንቀት ወይም ደግሞ ከመሰልቸት ነው። አንዳንዴ ደግሞ የትምህርት አይነቱ ወይም ሳብጀክቱ አሊያም መምህሩን ከመጥላት ነው። ከጥቅም አንፃር ካየነው የ50 ደቂቃ የትርፍ ጊዜ ለተማሪው ምንም ፋይዳ አይኖራትም። ከጉዳት አንፃር ግን ከፍተኛ ኪሳራ ይኖራታል። ማንኛውም አስተማሪ ወይም ሌክቸር የሚሰጠውን ተማሪውን ለማሳወቅ እንደመሆኑ መጠን ይህንን ለመገምገም በፈተና አመጣጥ ረገድ እያንዳንዳቸው ክላሶች አስተዋጽኦ አላቸው። አንድ ተማሪ የፈለገውን መጻፍ ያገላብጥ እንጂ የአስተማሪውን ማስረዳት የማስተማር ክህሎት ግን ሊተካው አይችልም። በመሆኑም ክላስን በመቅጣት አንብቤ እረዳዋለሁ ማለት በራስ ላይ እንደመቀለድ ነው። እያንዳንዷም ክላስ ለአንድ ተማሪ ወደፊት ግሬድ አስተዋጽኦ ያላት ነች።
በግሬድ አሰጣጥ ረገድ በአንድ ነጥብ ማነስ ብቻ ኤ ማግኘት ሲገባቸው ቢ ያገኙአሉ። ወይም በዚች አንድ ነጥብ የተነሳ የኮሌጅ ማለፊያ የሆነውን ሲ ግሬድ ሳያገኙ ዲ የደረሳቸው አሉ። ለምሳሌ የፕሪፓራቶሪ ተማሪዎች የኮሌጅ ማለፊያ ነጥብ ከ200 በላይ ነው ወይም ከ201 ነጥብ ጀምሮ፣ ነገር ግን የማትሪክ ውጤታቸው 200 ሆኖ በአንዲት ነጥብ ከኮሌጅ የሚስተጓጎሉ ብዙ ተማሪዎች ማየት ያልተለመደ አይደለም። አንዴ ትዝ ይለኛል ሕክምና ፋካልቲ ያለው አስተማሪው በሆነ አጋጣሚ ያልሰጣቸውን ሌክቸሮች ቅዳሜ ቀን አካክሶ እንደሚሰጠን ይናገራል። በዚያ ሰሞን ደግሞ ፈተና ነበርና ለማጥናት ስንል እኔና 3 ጓደኞቼ እንቀራለን። በቀጣዩ ሳምንት ደግሞ የዚሁ ሳብጀክት ፈተና ነበረን። ባይገርማችሁ ከፍተኛ ነጥብ ከያዙ የኤሲ ፈተናዎች ውስጥ የተካተቱት ያኔ በቅዳሜ ቀን ከተሰጡት ቶፒኮች ነበር። ሚድ ኤግዛም መሆኑን ግን በጀን። እናም ብልህ ተማሪ ከአንዲትም ሌክቸር ራሱን መነጠል የለበትም። እንዲሁም በክፍል ውስጥ አስተማሪው ሲያስረዳ ኖት አለመያዝ ከክላስ መቅጣት ተለይቶ አይታይም። ስህተት 3 ፍቅር መልካም ነው፣ መጥፎ ጥላቻ ነውና። ይሁንና በትምህርት ህይወት ውስጥ ግን ከተቃራኒ ጾታ ጋር የሚደረጉ ፍቅራዊ ጉድኝቶች በአመዛኙ ውጤታቸው አሉታዊ ነው። ብዙ ጎበዝ ተማሪዎች በዚህ የተነሳ እስከ መውደቅም ደርሰዋል። ህይወታቸውን ያሰናከሉም አሉ። በተለይ ከፍተኛ ትምህርት እስከ ኮሌጅ ደረጃ የሚኖሩ ተማሪዎች እድሜያቸው ለአካለ መጠን የደረሰ በመሆኑ በዚህ መረብ ውስጥ የመውደቅ እድላቸው ከፍተኛ ነው። የሚገርመው ደግሞ 90% የሚሆኑት የትምህርት ቤትና የኮሌጅ ፍቅረኞች ወደ ስራ ሲሰማሩ በትዳር የመዝለቅ እድል ሲኖራቸው አለመታየቱ ነው። ለዚህ ደግሞ ዋናው ምክንያት በዚህ የአፍላ ወጣትነት የሚመሰረቱት ፍቅር በስሜት የተሞላ በመሆኑ ብቻ ነው። ሌላው ደግሞ በስራ ምደባ ወቅት የቦታ መራራቅ ነው። በዚህ የስራ ምደባ ወቅትም ህይወት ስለምትገለጥላቸው ትዳርና የትዳር ጓደኛ ማንና ምን አይነት መሆን እንደሚገባት ወይም እንደሚገባው ማወቅ ይጀምራሉና በስሜት የተወጠነው ፍቅር አይቀጥልም። ፍቅር ካለ ደግሞ አብዛኛው ጊዜ የወሲብ ልምድ ይከተላል። እነዚህ ሁለት ኃይሎች ደግሞ የአንድን ተማሪ ሞራልና ተነሳሽነት ክፉኛ የሚገድሉ ናቸው። እንኳን እለታዊ ንቃትንና ክትትልን የሚጠይቀው የፕሪፓራቶሪና የዩኒቨርሲቲ ህይወት አይደለም፣ በሌላው የሥራ ዘርፍም ጥንቃቄ ካልታከለባቸው በቀር ገደል የሚከቱ ነገሮች ናቸው። በፍቅር ህይወት ውስጥ ያለ አንድ ተማሪ ህይወት ማለት ፍቅር፣ ጥናት ማለት ደግሞ ልፋት እንደሆነ አድርጎ ነው የሚያያቸው። ይህ በእርግጥ አለመታወር ሊቆጠር የሚችል ነው። ፍቅር ስውር አይደል? ፍቅርም እውር ሆኖ አፍቃሪውንም ያሳውራልና ራስን ከዚህ መሰወር ነው የሚያዋጣው። መፍትሄው ምንድነው? በተቻለ መጠን ተማሪዎች ከተቃራኒ ጾታ ጋር በተደጋጋሚ አብሮ የመዋል ወይም ደግሞ የማጥናት ባህሪ ባይኖራቸው መልካም ነው። በእርግጥ አብሮ ሊማሩ ይችላሉ። እንዲሁም የመዋደድ ዝንባሌ ውስጥ ወይም ደግሞ ቅር ማለት ስሜት ውስጥ የመግባት ምልክትን ካዩ መሸሽ ነው። የዘፈን ዳርዳርታው እስክስታ ነው እንዲሉ የፍቅርም ዳርዳርታው ሳይተያዩ ሲውሉ ቅር መሰኛኘት ነውና፣ በመሆኑም የትምህርት ፍቅር ከጥቅሙ ጉዳቱ እጅግ ያመዝናልና ባይጀመር ይመረጣል። ለያዛልቅ ፍቅር የወደፊቱን ጣፋጭ ህይወታችሁን ማሰናከል ይሆናል ትርፉ። ስለዚህም እንጠንቀቅ። እስካሁን ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ይህ ቪዲዮ ደግሞ ይጠቅማል ብላችሁ ለምታስቡ ጓደኞቻችሁ ሼር አድርጉላቸው። ከዚህ በኋላ እንደዚህ አይነት ቆንጆ ቲፖችን ማግኘት የምትፈልጉ ከሆነ የስኮላርሺፕ አካዳሚ አባል ለመሆን ቻናሉን ሰብስክራይብ ማድረግ ትችላላችሁ። እንዲሁም ደግሞ የደውል ምልክቷን በመጫን የዚህም ፓርት 2 ስንለቅም እንዲሁም ሌላው ቪዲዮዎችንም አፕሎድ ስናደርግ ኖቲፋይ እንድትሆኑ ይረዳችኋል። ለዛሬ ስለተከታተላችሁኝ አመሰግናለሁ። ባይ። ውሻዬን አቅፌ ጫወት ነበረ ቢመክረኝ አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ ዋው እንዲህ ሲል መከረኝ ግን ተማር ልጄ ወገን ዘመድ የለኛ አስደልግም ከጄ ስማኝ ልጄ ሌላ አይነ ላስተማር ሰው ግን ቀኑ ጨለማ
ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ